ግቡ ሰርፕራይዝ ማንም እንደናት አይሆንም። አብርሃም ስማኝ፣ እኔ ራሴ እኔና ልጃችን ሆነን አብረን እየተማማረን ጥቅብ የእናት እቅፍ ይባላል። የእናት ጡት ያስፈልገዋል ልጁ ጠንከር ብሎ ማድረግ ያለበት። አብርሃም ወይ አዳምጠኝ እስቲ። ወይኔ ልጅ እሺ ምን አድርግ ነው እናቱ መምጣት አለባት ወይ ለእናቱ ስጣት ድጋሚ። ከዛ እየሄድክ እንደፈለክ ልጅ ማግኘት ትችላለህ። አሁን አይደለም የአባትነትን እንትን ማሳየት ያለብን። እሺ ልቀቂው እንዴ! ውሃ ልጁ እየጠማው ነው። አሁን አይደለም የአባትነት እናቱ ታስፈልገዋለች። ወይኔ ፍቅር ስማ፣ የፈለገ ብትንከባከበው ማለት ነው እናቱ ስለምታስፈልገው እየሰማኸኝ ነው? እሺ እያልሽ ነው ማለት የምር እንደዛ እያለሽ ጓደኛም ትሆነኛለህ፣ ከጎኔ ሆነ ታጽናናኛለህ። አምላኬን አላስቸግርም፣ ሰጥቶኛል አንተን ሌላ አልጠይቅም። ሁሉንም ባንተ አገኛለሁ፣ ክፉ እንዳይነካ እጸልያለሁ። የፊቱን መቼ ያውቀዋለሁ፣ ከምኞት ውጪ ሁሉም በርሱ ነው። ሰላም 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 ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ደህና እግዚአብሔር ይመስገን። ሁላችሁ በያላችሁ በሰላማችሁ ይብዛልን እያልን ዛሬ ከሚገርም እንግዳ ጋር ሆቴሌ ላይ ወይንም ሩሜ ላይ ተገኝቼላችኋለሁ ማለት ነው። ፋሚሊዎቻችን እንደምታዩት አሳያቸው ሩሜን። ይሄንን ይመስላል ሩሜ። እዚህ ጋር መጋረጃው ላይት በደንብ እንዲኖር ነው እንትን ያልኩት። እዚህ ጋር ሲደክማችሁ አንዳንድ ጊዜ እንደዚህ እርፍ ትላላችሁ ማለት ነው ፋሚሊዎቻችን። እና ዛሬ የምገኘው ሩሜ ላይ ነው። ማታ ነው የመጣሁትም ከአንድ እንግዳ ጋር ነው። እንግዳችን ስሙ ማን ይባላል? ከማገናኘቴ ከመጠየቄ በፊት ያው ትገምታላችሁ ብዬ አስባለሁና ዛሬ ለእኔ ትልቅ እንግዳ ነው እና ማታ መጡ። እዚህ ቤቴ ነው ያደረው። ትንሽ ሩሙ አልተመቸኝም። የሆነ አስፓልት ዳርም ስለሆነ ጫጫታ